ሁላችሁም እህቶቻችን ናችሁና እንድትሰድቡብን ምናምን አልፈልግም። ላይ ካለ አይደለ እኛን የምትወክሉ ሰዎች አይደላችሁም። የኛን ወዳጆች እኛን የሚያግዙን ሰዎች የምትሰድቡ ሰዎች ባጭሩ ስነግራችሁ የኔም ሆነ የሃይሚ ወዳጆች አይደላችሁ አይደል? ሃይሚ ይሄ ልክ አይደለም እመቤቴን። ምክንያቱም እኔንም ሃይሚንም ሰው ነው የምታሳቱን፣ ሆን ብላችሁ የምታደርጉ ሰዎች ናችሁ። እና ለእኛ ወዳጆችን ማስተላለፍ የምፈልገው ነገር አለ። እመቤቴን ሪከርድ አድርጋችሁ አድርሱልኝ ለሁሉም። ሙሽዬን እመቤቴን ነው የምላችሁ። ሙሽዬን የእኛ ወዳጅ የእኔና የሃይሚ ወዳጅ አንድ ሰው እንዲሰደብ አንፈልግም። ማንም እንዲሰደብብን አንፈልግም። እኛ የምናደርገው ነገር አይደለም፣ ከእኛም ጋር የሚገናኝ ነገር አይደለም። እኛ እናንተ ማጣት አንፈልግም። ማርያምን እናንተ ማጣት፣ እናንተ የኛው ቤተሰብ የኛ ወዳጅ ናችሁ። እናንተ ማጣት አንፈልግም። ሰው ደግሞ ሆን ብሎ እኔና ሃይሚን ወዳጅ ለማሳጣት የሚወደንን ሰው ለማሳጣት ነው የሚሞክሩት። ዩዘርን ብዬ ተነሳው እንጂ በጣም ብዙ ሰው አለ የሚጠራ፣ በጣም ብዙ ሰው። እውነት ለመናገር እኔና ሃይሚ ሰፖርት የሚያደርግን ሰው በውስጥ እየሄዱ አንዳንድ ሰዎች እኔና ሃይሚ ወዳጅ ያሉኑ ነንባዮች እግዚአብሔርን እየሄዱ አንቺ የብሩክ እንትን ነሽ፣ አንቺ የሆነ ነገር ነሽ፣ አንቺ እንደዚህ እያሉ ማይመስል ነገር የሚያሸማቅቁ ሰዎች አሉ። ሰውን ሀቃቁ ነው ማወራው መቤቴ እየሄዱ እንትን ይላሉ። ስለዚህ ይሄ ጋጥ ወጥነት የእኛን ፋሚሊ አይወክልም። ማርያምን የምሬ ነው። ሃይሚን ወዳጅ ነኝ ካላችሁ ለምን ወደ የሚወዳትን ሰው ታሳጣላችሁ? እናንተ ብሩክን ወዳጅ ነኝ ካላችሁ ለምን ታሳጣላችሁ? የሚወደንን ሰው እንድናጣ ብቻችን እንድንቀር ነው የምትፈልጉት? በቃ ይሄ ሬድ ላይናችን ነው። ፋሚሊ ሬድ ላይን ነው። እግዚአብሔርን እና ቲጂዬም ብዙ ሰው አለ፣ በጣም ብዙ ሰው እግዚአብሔርን ተከፍቶ እየሄደ አይደለ? እኛን ወዳችሁን ሳይሆን እኛን እያስከፋችሁን ነው። ተረዳችሁን አይደል? እየወደዳችሁንም አይደለም በቃ። ስለዚህ የኛ ወዳጆችም የኛ ፋሚሊ የምንለው ሰው ሲነካ እኛ የምንፈልገው ነገር አይደለም። እና እናንተም እባካችሁን እኛ ላይክ በእናንተ ፍላጎት ምናምን አንገባም። በፋሚሊዎቻችን እኛ ፈልጋችሁ አምናችሁበት ነው የምትወዱን አይደል? ፋሚሊ ብላችሁ ወዳጆች ብላችሁ የምትቀርቡን አምናችሁበት ነው አይደል? ስለዚህ እኛም ከልብ መቤቴን በንጹህ ልባችን እንወዳችኋለን። እኔም ሃይሚ ግን ደግሞ የሆነ ነገር ሀፕን ሲያደርግ እኛን አትጥሉን። ከኛ ጋር የሚገናኝ ነገር አይደለም። እግዚአብሔርን ሆን ብለው ነው የሚያደርጉት። ሆን ብለው እሺ፣ ማርያምን ሆን ብለው እንትናስ ምናምን ስም እየጠሩ አይደለም። አሁን ዳይሬክት እየደረሰኝን የማውቀውን ነው የምናገረው። ለሁሉም ይድረስልኝ ነው እያልኩ ያሉት። ይሄም ተገቢ አይደለም። አሁን ኮሜንት ላይ የምትልኩልን ይህ ሀናን ምናምን የምትሉኝ በቃ ሊሆን ይችላል። ስለ ሀናን ምንም የደረሰኝ ነገር የለም። ግን ሁሉንም ነገር ነው ወክዬ እየተናገርኩ ያሉት። በቃ ይህን እንድታቁ ፈልጋለሁ። እንትና አይደለም፣ ሁሉንም ወክዬ የኛ ፋሚሊን ወክዬ ነው እየተናገርኩ ያለሁት። እዚህ ጋር ማንንም አብልጬ ምናምን የምወድ ሰው አይደለሁኝም። አንወደመን ፋሚሊ ነው በቃ አይደለም። እና እኛ ተጋግዘን በርትተን ስንታይ ነው የሚያምርብን፣ አንድነታችን ነው የሚያምርብን። እና ለጨረቃ ፋሚሊዎች እና በቃ እናንተ ማጣት የማንፈልግ ሰዎች እባካችሁን የሆነ ሰንባዲ መቶ ሲናገራችሁ ከኛ ይመጣ አይደለም። በቃ ሆን ብለው ነው እግዚአብሔርን። እሺ እንወዳችኋለን በተረፈ እና ሄዳችሁ የኔና ሃይሚ ወዳጅ እኔና ሃይሚን የሚወድን ሰው የምታስቀይሙ ሰዎች ባናታችሁ ተዘግዛጉ፣ ገደል ግቡ። ከፈለጋችሁ ስደቡኝ፣ ምንም አታመጡ። እኔም አንድ ነገር ብናገር ደስ ይለኛል። እኔ በጣም ብዙ ጊዜ ተናግሬያለሁ እና በጣም ነው የደከመኝ። መናገር ራሱ ማስረዳት ራሱ ሰልችቶኛል። ማለት አውቃችሁ እንደምታደርጉት አውቃለሁ፣ ሆን ብላችሁ እንደምታደርጉትም አውቃለሁ። እና ሁሉም ደግሞ ወዳጄ ነው ማለት አልችልም። በተለይ ደግሞ ሃይሚን እንወዳታለን የሚሉ ሰዎች ናቸው። ያ ማለት ግን አሁንም አስረግጬ መናገር የምፈልገው ዲክላይን በለው አሁንም አስረግጬ መናገር የምፈልገው ነገር ያ ስል እኔን የሚወዱኝን ሰዎች አይደለም የምናገረው። ሄደው ሌላ ቦታ የሌላ ሰዎች ደጋፊ የሆኑ ሰዎች አሉ። የሃይሚ ደጋፊ ነኝ የሚሉ ፎቶዌን ተሸክመው የሚዞሩ የትም ቦታ የሚሄዱ ከዛ ደግሞ ለብሩኬን ሰፖርት ሲያደርጉት የሆነ በቃ እሱን ሲያበረታቱት ምናምን በውስጥ ሄደው አንቺ የብሩኬ ምናምን እንትን የሚሉ እኔ ደጋግሜ እየተናገርኩ ነው። የብሩኬን እህቶች አይደለም እየተናገርኩ ያለሁትኝ፣ ወይም የኔን እህቶች አይደለም እየተናገርኩ ያለሁትኝ። ብዙ ጊዜ የምትሳሳቱት ነገር ነው። ሪል እህቶች አሉ፣ ሪል ወዳጆች አሉ። እናንተ ያልገባችሁ ነገር አለ። የብሩኬ እህቶች ሲባል ሄዳችሁ ብሩኬን የሚወዱትን ሰዎች ሄዳችሁ ትናገራላችሁ። የሃይሚ እህቶች ሲባል
የኔን እህቶች ምናምን እዚህ ጋር እኔን የሚወዱኝ ያ ማለት ብሩኬን ይጠሉታል ማለት አይደለም። ብዙ ጊዜ የምትሳሳቱት ነገር እኔን የሚወዱኝ ሰዎች ብሩኬን ይወዱታል። ግን ችግሩ ምንድን ነው? የኔ ነገር ስለማይሆንላቸው ነው። ብሩኬን የሚወዱት ሰዎች ደግሞ የብሩኬ ነገር ስለማይሆንላቸው ነው። ያ ማለት ግን እኔን ይጠሉኛል ማለት አይደለም። ብሩኬን ይጠሉታል ማለት አይደለም። ግን እናንተ ናችሁ እኛን እንዲጠሉን እያደረጋችሁ ያላችሁት። በተለይ 10 ቦታ የምትዞሩ ሰዎች አላችሁ የእኛን ፎቶ ተሸክማችሁ እና ፕሊስ እባካችሁ፣ በተለይ ደግሞ እኔን በቃ ተዉ በእግዚአብሔር በቃ ማለት እኔ የምሬን ነው። ሄዳችሁ አንቺ የብሩክ እንትን ነሽ ብላችሁ ስትናገሩ እዚህ ጋር እኔ ቤቴን፣ ትዳሬን፣ ህይወቴን የሚያፈርስ ነገር ነው እያደረጋችሁ ያላችሁት። የምሬን ነው። ቤተሰቤን የሚነካ ነገር ነው እያደረጋችሁ ያላችሁት እና እረፉ። በተለይ ደግሞ ምን አደረጉ? እሺ ለምሳሌ ዩዘር ምን አደረገች? ብዙ ሰው አለ፣ በጣም ብዙ ሰው ቲጂ ራሱ አሁን ቲጂ ራሱ እግዚአብሔርን የምሬን ነው እኔን በጣም ነበር የምትወደኝ። እግዚአብሔርን በውስጥ እንኳን እየደወለች እኔን ማለት የልጆቼ የወደፊት ልጆቼ ክርስትና እናት ለመሆን በኪዳነ ምሕረት በማርያም አስምላ በ44ቱ ታቦት አስምላ የልጅሽ ክርስትና እናት ታደርጊኛለሽ ብላ ምን ያክል እንደምትወደኝ እኔ ነኝ የማውቀው። ግን እናንተ ሄዳችሁ የብሩኬንትን ኦልሬዲ ከኔ ጋር ግንኙነት ያለው ሰው እኔም ፈላጊ ነው። ከኔ የማይመስል ልጃቸው እኮ ነኝ። እንዴት ነው የምታስቡት? እኔ በጣም ነው የከፋኝ የምር። እኔ ቲጂን በማጣቴ ከፍቶኛል። ዩዘርም ተከፍታ በቃ ማየት አንፈልግም። በተለይ ማየት አልፈልግም። ከባድ ነው። እሷ ሁሉንም ሰው የምትወድ ሰው ነች፣ ሰው ማገዝ የምትፈልግ ሰው ነች እና መንካት የለባችሁም። እና ዛሬ ተከፋው እንትን አልኩ ምናምን አባት ቆጥድል አይደለም የመጣሁት። የአራዳ ልጆች እናንተና ሄደው የእኛን ወዳጅ እኛን ሰፖርት የሚያደርግ ሰው የሚናገሩ ሰዎችን እንትን ልል አይደለም የመጣሁት። እነሱን ልናገር አይደለም የመጣሁት። ቀጥታ ለእኛ ወዳጆች ማስተላለፍ የምፈልገው ነገር ስላለ ነው። ከእኛ ምንም የመጣ ነገር የለም። እኛ በሙሉ ልባችን እንወዳችኋለን። የምትነኩ እና እንትን አትበሉ ፕሊስ፣ እባካችሁ ቦታ አትስጧቸው። ሆን ብለው ነው እንትን አትበሉ። ተዉ፣ እውነት እረፉ። የጨረቃ ፋሚሊ እናቃል። የብሩኬም እህት ሆነ የሃይሚም እህት ሆነ የሁለታችንም እህት ወንድሞች ሆኑ የጨረቃን ፋሚሊ እናውቃቸዋለን። እውነት ለመናገር ለመያያዝ ነው እንጂ ማንም ማንንም አይጠላም። የኔም ወዳጅ ሚና አይጠላም፣ ይሄም ወዳጅን የሚጠላ የለም። እነሱ አይደሉም እና በመሀል ሰርጎ ገብ ወያላ አለ፣ ያልገባቸው ሰው አለ፣ ወያላ አለ፣ በመሀል ወያላ አንድ ወያላ አለ። በቃ እነሱ ናቸው። ስለዚህ ለእነ ዩዘርም ለሁሉም አድርሱልን። እኛ በፍቅር እንወዳችኋለን። እናንተን ሊያሳጡን ነው የሚፈልጉት። በግልጽ ያው በአደባባይ ነው እየተናገርኩ ያለሁት እናንተን